በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይ ቤት የሰማይ መላእክት ከሶስት ተከፍለው ነበረ። የነ ቅዱስ ሚካኤል፣ የነ ቅዱስ ገብርኤል፣ የነ ቅዱስ ኡራኤል፣ የነ ቅዱስ ሩፋኤል የመላእክት ቡድን ለብቻ ቆመ። እኔ ነኝ ፈጣሪ ያለው የሰይጣን ተከታዮች የሰማይ መላእክትም በአንድ በኩል ቆሙ። ተጠራጣሪ መላእክት የሚባሉት እነዚህ አሁን አየር ላይ ያሉት የአየር አጋንንት የሚባሉት ደግሞ እነዚህ ተጠራጣሪ የሆኑት ደግሞ ሌላ አንድ ሶስተኛ ግሩፕ ሆኑ እና የነ ቅዱስ ሚካኤል የነ ቅዱስ ገብርኤል የመላእክት ቡድን የእግዚአብሔር ታማኝ ስለነበረ በእግዚአብሔር ዙፋን ዙሪያ ጥበቃ ተሾመ። ሰይጣን ግን ሁሉን ሳይፈጥር በግምት ተነስቶ ፈጣሪ ነኝ ስላለ ከኢየሩሳሌም ሰማያዊት ተባሮ ወደ ሲኦል እስር ቤት ወረደ። አሁን ፖሊስ ጣቢያ ሲኦል እስር ቤት ነው ያለው። ፈጣሪ ኢየሱስ ክርስቶስ መጥቶ ወደዚህ ምድር ወደዚህ ዓለም መጥቶ በሰማይና በምድር በፍጥረት ሁሉ ሲፈጥር በፍጥረት ሁሉ ሲፈርድ ሰይጣን ከነሰራዊቱ ከሲኦል ፖሊስ ጣቢያ ወደ ገሃነም ማረሚያ ቤት ይወርዳል እና አሁን የሰማይ መላእክትም ከሶስት ስለተከፈሉ እኛ የኢትዮጵያ ሕዝብም እንግዲህ በሶስት ደረጃ ነው የምንቀመጠው። አንደኛ ኢትዮጵያዊ፣ ሁለተኛ ኢትዮጵያዊ፣ ሶስተኛ ኢትዮጵያዊ ሁነን ነው የምንኖረው እና አንደኛው ኢትዮጵያዊ ማለት ከኢትዮጵያዊነቱ ከፍ ብሎ ቆርቦ የሚኖር አማራ ነው። ቆርቦ የሚኖር ኢትዮጵያዊ ነው። ሁለተኛው ኢትዮጵያዊ ኢትዮጵያዊነቱን ጠብቆ ለኢትዮጵያ ደሙን የሚያፈሰው አጥንቱን የሚከሰክሰው ይሄ አቢሲኒያዊው ማለት ነው። ይሄ ኩታ ለብሶ ጠጅ ጠጥቶ ከዘራ ይዞ የሚገባው ይሄ ሁለተኛው ኢትዮጵያዊ ይባላል። ሶስተኛው ኢትዮጵያዊ የሚባለው ደግሞ ኢትዮጵያ ውስጥ ተወልዶ ግን የአረብ ሀገርን እውቀት እስልምናን የተቀበለ የአውሮፓን እውቀት ጴንጤን የተቀበለ ካቶሊክን የተቀበለ ማለት ነው እና ኢትዮጵያ ውስጥ ተወልዶ ግን የውጭ ሀገርን እውቀት የሚናፍቅና ለውጭ ሀገር እውቀት የሚታገል ይሄ ባንዳው ማለት ነው። አየው፣ ኢትዮጵያዊነት ሶስት አይነት ኢትዮጵያዊ ነው። ቆርቦ የሚኖረው ከኢትዮጵያዊነቱ ከፍ ብሎ የተቀመጠው አንደኛ ኢትዮጵያ ይባላል። ለኢትዮጵያ ደግሞ ደሙን የሚያፈሰው አጥንቱን የሚከሰክሰው ይሄ ሁለተኛው ኢትዮጵያዊ ኢትዮጵያዊነቱን ጠብቆ የሚኖር ይሄ ሁለተኛው ኢትዮጵያዊ ይባላል። ለኢትዮጵያ አንገቱን ይሰጣል። ይሄ አቢሲኒያዊው ማለት ነው። ሶስተኛው ኢትዮጵያዊ ደግሞ ነገርኳችሁ፣ ከኢትዮጵያ ውስጥ ተወልዶ ግን ከኢትዮጵያዊነቱ ወርዶ የሚኖር የውጭ ሀገርን እውቀት የሚናፍቅ ለውጭ ሀገር እውቀት የሚታገል ማለት ነው። እንግዲህ ሶስት አይነት ኢትዮጵያዊ እንዳለ ነግሬያችኋለሁ። ከአማራም ሶስት አይነት አማራ ነው ያለው። ከአማራነቱ ከፍሎ የተቀመጠ ቆርቦ የሚኖር አማራ አለ። አማራነቱን ጠብቆ የሚኖር ይሄ ሁለተኛው አማራ ደግሞ አለ። እንደነገርኳችሁ ቅድም ያው ኩታ ለብሶ ጠጅ ጠጥቶ ኩታውን ከዘራውን ይዞ የሚገባው አማራ ይሄ ሁለተኛው አማራ ነው። ሶስተኛው አማራ ደግሞ እንግዲህ ከአማራነቱ ወርዶ የእስላም ጴንጤ ካቶሊክ የሚሆነው ማለት ነው። ሃይማኖት የሌለው በሃይማኖቱ የማይጸና ሃይማኖቱን የማያገለግል ይሄ ሶስተኛው አማራ ይባላል። እንግዲህ ማለት አማራ ማለት ኢትዮጵያዊ ማለት ነው። ኢትዮጵያዊ ማለት ደግሞ አማራ ማለት ነው። ኢትዮጵያና አማራ የአንድ ሳንቲም ሁለት ገጽታ ናቸው። ኢትዮጵያ ሀገር ናት። አማራ ደግሞ ያው የኢትዮጵያ የልብ ወዳጅ ነው በቃ። እና አማራ ለኢትዮጵያዊነቱ አንገቱን ይሰጣል። በቃ እንደዛ ነው። እና አንዳንዶቹ ኢትዮጵያውያንን ስንላቸው እንግዲህ ለአማራነት ታገል ይላሉ። አማራን እንግዲህ ያሳድዳሉ። አማራን ስንላቸው ደግሞ ጠበብክ፣ ወረድክ፣ በጎጥ ወረድክ፣ ጠበብክ ለአንድ ብሔር ይላሉ። ግን እኔ የዓለም ዝመር ንጉሥ ሳልሳይ ቴዎድሮስ ነኝ። ኢትዮጵያዊ ማለት አማራነት ማለት ነው። አማራ ማለት ደግሞ ኢትዮጵያዊ ማለት ነው።
አማራነት ኢትዮጵያዊ ከሆነ ኢትዮጵያዊነት አማራነት ከሆነ ሌላው ተቃዋሚ ብሔርተኛው፣ ተቃዋሚ ፖለቲከኛው፣ ተቃዋሚ ሃይማኖተኛው ደግሞ ምን ሊባል ነው ትሉኛላችሁ? አማራ ያልሆነው ኢትዮጵያዊ ምንድን ነው ብላችሁ ልጠይቁኝ ትችላላችሁ። አማራ ያልሆነው ኢትዮጵያዊ ኢትዮጵያ ውስጥ ተወልዶ አድጓል፣ ግን ከኢትዮጵያዊነቱ ወርዷል። ኢትዮጵያዊ ሆኖ የአረብ ሀገር የአውሮፓ እውቀትን ይናፍቃል፣ ለውጭ ሀገር ቋንቋ ይታገላል፣ ለውጭ ሀገር ሃይማኖትና አስተሳሰብ፣ ለውጭ ሀገር ባህል ይታገላል። አይ የኢትዮጵያ እውቀት የመጀመሪያው የዓለማችን ቋንቋ አዳምና እግዚአብሔር የሚነጋገሩበት፣ ኖህና እግዚአብሔር የሚነጋገሩበት የግዕዝ ቋንቋ በትውልዱ በትምህርት ቤቱ ይሰጥ ሲባል ሰላማዊ ሰልፍ ይወጣል። ይሄ አማራ መስሎ ግን አማራን የሚዋጋ ነው። ይሄ የኢትዮጵያ መንፈሳዊ እውቀት የሚዋጋ በአጠቃላይ ኢትዮጵያዊ መስሎ የኢትዮጵያን እውቀት የሚዋጋ ነው እና ስለ ኢትዮጵያ ግድ የሌለው ስለ ሰው ልጅ ክብር ግድ የሌለው ነው እንዲህ አይነቱ ኢትዮጵያዊ። እንግዲህ በአጠቃላይ የሰማይ መላእክት ከሶስት ተከፍለዋል ብያችኋለሁ። አሁን ምድር ላይም ከሶስት ተከፍለናል። አንደኛ ኢትዮጵያዊ፣ ሁለተኛ ኢትዮጵያዊ፣ ሶስተኛ ኢትዮጵያዊ። እንደገና ደግሞ አማራና ትግሬ፣ ኦሮሞ። አሁን የኢትዮጵያ ሕዝብም የዓለም ሕዝብም ከአማራ ጎን የቆመ ጽድቅ ነው፣ ይጸድቃል፣ ያሸንፋል። ከአማራ ጎን የሚቆም ሁሉ የኢትዮጵያ ብሔር ብሔረሰብ የዓለም ብሔር ብሔረሰብ ሁሉ ከአማራ ጎን የሚሰለፍና የሚቆም ለአማራ ትግል የሚያግዝ ሁሉ ጽድቅ ነው። ለምን? አማራ የሚታገለው ለእግዚአብሔር ሀገር ለኢትዮጵያ ነው። አማራ የሚታገለው ለእግዚአብሔር ሃይማኖት ለኦርቶዶክስ ነው። አማራ የሚታገለው ለሰው ልጆች ክብር፣ ለሰው ልጆች ነፃነት ነው የሚታገለው አማራ የሚታገለው። ስለዚህ ሁሉም ዓለም ሁሉ ለእውነተኝቱ ቅድስቲቱ ሀገር ለኢትዮጵያ፣ ለሰው ዘር መገኛ የሰው ዘር መገኛ ኢትዮጵያ ናት እና ሁሉም የዓለም ሕዝብ ሁሉ ለኢትዮጵያ ለእርስቱ ለእሚታው ሀገር ለኢትዮጵያ መታገል አለበት። የኢትዮጵያ ብሔር ብሔረሰቦችም እውነትን ለያዘው ለአማራ ሕዝብ አግዛችሁና ከጎኑ ተሰልፋችሁ ታገሉ። አማራነት እውነት ነው እና አሁን ኢትዮጵያ ውስጥ አማራ፣ ትግሬ፣ ኦሮሞ ሆኖ እየታገለ ነው እና አማራ በነ ቅዱስ ሚካኤል፣ በነ ቅዱስ ገብርኤል፣ በነ ቅዱስ ኦራኤል በታማኞቹ መላእክት ይመሰላል። ትግሬ ደግሞ እንግዲህ እኔ ነኝ ፈጣሪ ባለው እግዚአብሔርን በካደው ትግሬ በሰይጣን ይመሰላል። ኦሮሞ ደግሞ እንግዲህ ሰይጣን ግን ፈጣሪ ነው አይደለም ብሎ የተጠራጠሩት የአየር አጋንንት የሚባሉት ኦሮሞ በዛ ነው የሚመሰለው። በአጠቃላይ ሁሉም ሊታገል ይችላል። የድሉ ባለቤት ግን አሸናፊው ግን አማራ ነው። ለምን? እውነትን ስለያዘ አማራ ያሸንፋል። በመጨረሻ አማራ ሁሌም አሸናፊ ነው። ኦሮሞነት አያሸንፍም፣ ትግሬነት አያሸንፍም፣ ደቡብነት፣ ሶማሌነት፣ አፋርነት፣ ደቡብ አፍሪካነት፣ ሱዳንነት ምናምን እዚህ አጠቃላይ ሩሲያነት፣ አውሮፓነት አያሸንፍም። ዓለም ሁሉ አማራ መሆን አለበት። ዓለም ሁሉ ሊያሸንፍ የሚችለው አማራ ሲሆን ነው። ሩሲያም ነገ በእነ አሜሪካ ትሸነፋለች። አማራ መሆን አለባት ሩሲያ ለማሸነፍ ከፈለገች። እስራኤልም ለማሸነፍ ከፈለገች አማራ መሆን አለባት። ፍልስጤም፣ ሌላው ዓለም፣ አረቡ ዓለም አሁን ያሸንፋታል እስራኤልን። አሜሪካም ራሷ ትሸንፋለች። እኔን የማይቀበል ሁሉ ይሸንፋል። እኔ የዓለም ሕዝብ መሪ ንጉሥ ሳልሳይ ቴዎድሮስ ነኝ። ነገርኳችሁ እኮ ዓለም ላይ የዓለም ሕዝብ በሶስት ተከፍሏል። ኢትዮጵያ ውስጥ አማራ፣ ኦሮሞ፣ ትግሬ በሚል ተከፋፍሏል። ሶስቱ ኃይሎች ናቸው የሚታገሉት። ዓለም ላይ ደግሞ የሚታገለው ሶስት ነው። ኢትዮጵያ፣ የአረቡ ዓለምና የምዕራቡ ዓለም። ይሄ ነው አያችሁ። የአረቡ ዓለም እስልምናን ይዞ ያው ተጠራጣሪ ማለት ነው። አሁን ይሄ ከሃዲ ማለት ደግሞ እነዚህ ምዕራባውያን ናቸው፣ ሰይጣንን የሚከተሉ። አረቡ ሀገር ግን ዝም ብሎ የተደናበረና የተደናገረ ነው። እና ኢትዮጵያ ማለት ደግሞ አማራ ነው። እነዚህ በቃ ኢትዮጵያን የሚከተል ሁሉ አፍሪካውም፣ ምስራቃውያንም፣ ሩሲያም፣ እስራኤልም፣ ቻይናም፣ ህንዱም፣ ሰሜን ኮሪያ፣ ደቡብ ኮሪያም እንግዲህ አማራነትን ኢትዮጵያዊነትን መከተል አለበት።
እንግዲህ ነገርኳችሁ እኮ የሰማይ መላእክት ከሶስት ነው የተከፈሉ። የነ ቅዱስ ሚካኤል ቡድን የእግዚአብሔር ታማኝ አገልጋይ ነው። የሰይጣን ሰራዊትና ቡድኑ ደግሞ እግዚአብሔርን የካደ ነው። መፈንቅለ መንግስት ሙከራ ያደረገ ነው። ከእግዚአብሔር ያፈነገጠ ነው የሰይጣኑ ቡድን። ሰይጣን ደግሞ እኔ ነኝ ፈጣሪ ሲል ያመኑና የተጠራጠሩ አሉ። እነዚህ የአየር አጋንንት የሚባሉ ተጠራጣሪ መላእክት የሚባሉ አሉ። እና እነሱ አሁን እግዚአብሔር የሰማይ መላእክት የነ ቅዱስ ሚካኤልን ቡድን በዙፋኑ ዙሪያ ሲሾማቸው የካደውን ሰይጣንና ሰራዊቱን ወደ ሲኦል አውርዶ ሲያስር፣ እንደዚህ ተጠራጣሪ መላእክት የሚባሉትን ደግሞ ከሰማይ ዝቅ ከምድር ከፍ አድርጎ ነው የጣላቸው እና ተንሳፋፊ መላእክት ናቸውና የአየር አጋንንት ነው የሚባሉትኝ። አያችሁ? እና እንደዛ ነው። የሰማይ መላእክትም ከሶስት ተከፍለዋል። ዓለም ላይም እንግዲህ ከሶስት ተከፍሏል የዓለም ሕዝብ። እንደዛ ነው የምላችሁ። እንግዲህ ተጠራጣሪ መላእክት የሚባል አለ፣ ታማኝ መላእክት የሚባል አለ፣ ከሃዲ መላእክት የሚባል አለ። በአጠቃላይ መላእክታን ማለት ከእሳትና ከንፋስ ነው የተፈጠሩትና እነዚህን መዳበስና መጨበጥ አይቻልም። ከእሳትና ከንፋስ ነው የተፈጠሩትኝ እና እነዚህን ማየትና መጨበጥ አይችሉም። መንፈስ ናቸው፣ ረቂቅ ናቸው። በአይን አይታዩም፣ ስጋ አልለበሱም። ስጋ ስላለበሱ በአይን አይታዩም እና ረቂቅ ነው። በአጠቃላይ አሁን ዓለም ላይ ያለው ትግላችን የሃይማኖት ትግል ነው። ምንም የፖለቲካ ትግል የሚባል የለም። አሁን አንዳንዶቹ እኔ አሁን ተከታዮቼ ገና 7000 ሊሞላ ነውና ብዙም ተከታይ ስለሌለኝ የራሴ ቤት የለኝም እና ከአንዳንድ ቤቶች ገብቼ የራሴን አስተያየትና ሀሳብ ለመግለጽ ስገባ ውጣ አንተ ውጣ ይሉኛል። የሃይማኖት ስዕል አድርገሃል፣ እንደገና ለምን በሃይማኖት ትመጣለህ ምናምን ይሉኛል። ዓለም ላይ ያለው እኮ የሃይማኖት ትግል ነው። የፖለቲካ ትግል ፖለቲካ ራሱ እኮ አንድ ሃይማኖት። ለምንድን ነው? እርኩስ መንፈስ እኮ ነው ፖለቲካ ማለት። አሁን አብ ወልድ መንፈስ ቅዱስ ይባላል አይደል? ያኛው ደግሞ ሰይጣን ደግሞ የሚባለው ሰይጣን ሳይንስና ፖለቲካ ነው ይባል። መንፈስ ቅዱስ እንደሚባለው ደግሞ ፖለቲካ ሳይንስ ነው ይባል። እርኩስ መንፈስ ማለት ነው ደግሞ አያጅ ፖለቲካ ማለት እርኩስ መንፈስ ማለት ነው። እና ያንኛው ራሱ አንድ ሃይማኖት ማለት ነው። ፖለቲካ ማለት ሰይጣኒዝም መከተልን እርኩሳዊነት ነው፣ መርከስ ነው ፖለቲካ ማለት። በዛ ላይ ፖለቲካ የሰው ልጅ አልፈጠርም። ምን ሊያደርግ የሰው ልጅ ሊመራ ይመጣል? ፖለቲካ እኮ ፖለቲካን መከተል ማለት ጠላትህን መሪ አድርገህ ከፊት መሾም ማለት ነው። እና ብዙ የአማራ ታጋዮችም ሆነ እነዚህ ዓለም ላይ ኢትዮጵያ ላይ ያሉ ታጋዮች አንተ በሃይማኖት አትምጣ ይላሉ። እና እኛ የምናራምደው ፖለቲካ ነው፣ እንደ ማንኛውም ሰው ፖለቲካ ተነጋገር እያሉ ወዲያውኑ ያስወርዱኛል። እኔ ግን ችግር የለውም ልውረድ። እኔ የዓለም ሕዝብ መሪ ንጉሥ አርሳይ ቴዎድሮስ ነኝ። ፖለቲካንና ሃይማኖትን ጥንቅቅ አድርጌ ይቼ የመጣው ሰው ነኝ። ሁሉም ስለ ፖለቲካ ሊነጋገር ይችላል፣ ግን ፖለቲካን አላወቀውም። ፖለቲካ የሰው ልጅ ጠላት ነው። አይምሮ አያጸደም፣ አይምሮ ያቆሽሻል እንጂ እና እንደዛ ነው እንግዲህ እግዚአብሔር እንግዲህ ቅዱሳን እግዚአብሔርን ሲገልጹተኝ ምን ይላሉ? ከንፋስ መላእክት ይረቃሉ ይላል። ከመላእክት እግዚአብሔር ይረቃል ይላል። አያችሁ እንግዲህ የሚገርመው ነገር እኮ ንፋስን ስለማታዩት ነው። ንፋስን አሁን መመራመር ትችላላችሁ። የመጣበትም የሄደበትም አይታወቅም፣ ባይንም አይታይም። ንፋስ አይደለም መላእክትን አይደለም እግዚአብሔርን፣ ንፋስን ራሱ ሳይንቲስቶች መመራመር አይችሉም። ከንፋስ መላእክት ይረቃሉ፣ ከመላእክት እግዚአብሔር ይረቃል ይላል እና ንፋስን መመራመር ማችሉ መላእክታንን እግዚአብሔርን መመራመር አችሉም። እኛ እንግዲህ እግዚአብሔር በመንፈስ ነው የሚገልጽልኝ ነው የምናገረው፣ በአቅሜ በአንደኛ ክፍል እውቀት ያህል ማለት ነው። እና እንደዛ ነው የእግዚአብሔር እውቀት እንግዲህ በአንደኛ ክፍል ራሱ የተገለጸው ሚስጥር ለእናንተ እንግዲህ ለእኛም ሆነ ትልቅ ነገር ነው። እኔ የዓለም ሕዝብ መሪ ንጉሥ አርሳይ ቴዎድሮስ ነኝ። እነግርሻለሁ፣ አስራትና በኩራት ነው የምትገብሩት ለእኔ። ስለዚህ ላይክ፣ ሸር፣ ፎሎ አድርጉት። ይህን ተከታይ ይብዛ። ለእኔ ሀሳብ መገበር ማለት ጽድቅ ነው። እኔ እግዚአብሔርን የማስፋፋው የእግዚአብሔር ሕዝቦችን የማስፋፋው። ለእኔ መገበር የተቀደሰ ነው። እኔን የማይከተል ሁሉ ከዚህ በኋላ ሰይጣን ይበለዋል፣ ጠላቱ ሰይጣን ይበለዋል። አሁን ለእኔ ሀሳብ የሚገዛ ለእኔ ሀሳብ የሚገብር ሁሉ ከጠላቱ ከሰይጣን እያመለጠ ነው፣ ንስሐ እየገባ ነው። እንግዲህ በጾም በጸሎት መጠንከር ነው፣ እግዚአብሔር ማገልገል ነው፣ ንስሐ አባት መያዝ ነው።
በጾም በጸሎት ከእግዚአብሔር ጋር መነጋገር ነው። ዋናው የሰው ልጅ ከእግዚአብሔር ጋር የሚነጋገረው በጾምና በጸሎት ውስጥ ነው። ስንጾም ሃይምሯችን ይከፈታል፣ እውቀት ይገለጽልናል፣ ከእግዚአብሔር ጋር እንነጋገራለን። አያችሁ፣ አንድ ሰው ጸለየ ማለት ከእግዚአብሔር ጋር እያወራ ነው ለማለት ነው። እና እንደዛ ነው። ለእኔ ሀሳብ ብትገብሩም ጾሙ፣ ጸልዩ፣ ተጠመቁ፣ በቤተ ክርስቲያን በገዳም ሕግና ስርዓት ኑሩ፣ ሱባኤ ግቡ፣ እግዚአብሔርን አገልግሉ። እንግዲህ በኢትዮጵያ መንፈሳዊ እውቀት ወደ ገነት ተመሩ ነው የምላችሁ። በአጠቃላይ በዓለም ላይ ሁለት እውቀት ነው ያለው፣ የኢትዮጵያ መንፈሳዊ እውቀትና የአውሮፓው የምዕራባውያን ሳይንስ ነው። ሳይንስም የሀሳብ ባለቤት ነው። እንግዲህ የኢትዮጵያ መንፈሳዊ እውቀት ንጉሥ ክርስቶስም የሀሳብ ባለቤት ነው እና ሀሳብ፣ ቃል፣ እንግዲህ ተግባር ያው ሶስቱ አንድ ናቸው። እንደዛ ነው እንግዲህ እናንተም አንዳንድ ጥያቄ ጠይቁኝ። ቤቴን ላይክ ሸር ፎሎ አድርጉና ተከታዮች የብዙ እኔም ከ100,000 ተከታይ በኋላ ላይቭ እየገባው እንደ ማንኛውም ታጋይ ይነጋገራለሁ። አሁን ግን ተከታዮች ትንሽ ስለሆኑ ላይቭ መግባት አልቻልኩም። ለምን? ትንሽ ናቸው። እውቀት የሌላቸው ተማሪዎች ይገቡና ትንሽ እኔን አይመጡንም። የዩኒቨርሲቲ ሌክቸሩ ከአንደኛ ክፍል ጋር አይግባባም። ስለዚህ እኔም እውቀት የሚግባባው ከሊቃውንት ጋር ነውና ሊቃውንት ወደ ቤቴ እንዲመጡ የኔን አካውንት ላይክ ሸር ፎሎ አድርጉታኝ። እኔ ከተማሪዎች ጋር ሳይሆን ከአስተማሪዎች ጋር፣ ከሊቃውንት ጋር፣ ከሐዋርያት ጋር፣ ከሚኒስተሮች ጋር ነው የምግባባው። ለዛ ነው እና ተከታዮች እንዲበዛ ላይክ ሸር ፎሎ አድርጉታኝ። እንደዛ ነው እንግዲህ እኔ በአጠቃላይ እንግዲህ ክርስቲያን ነኝ። ክርስቲያን ደግሞ አናሳ ነው፣ ትንሽ ነን። አሕዛብ ብዙ ነው። ኢየሱስ ክርስቶስ በተሰቀለ ጊዜ 120 ሰው ሲከተለው የ5 ገበያ ያህል ህዝብ ተቃውሞታል፣ ሰቅሎታል። አሕዛብ ብዙ ነው። እኔ የምመራቸው ጥቂቶች ናቸው። ግን የዓለም ህዝብ ወደ ገነት እንዲከተለኝ ግን እድሉን ሰጥቻለሁ። አያችሁ፣ እኔ የምመራቸው እኔን የሚከተሉ ጥቂት ቢሆኑም እኔ ግን ለዓለም ህዝብ ሁሉ እኔን እንዲከተል ነፃ ፍቃድ ሰጥቻለሁ። እና እንግዲህ ብዙዎቹ ብትቃወሙኝም እንግዲህ እኔ እውነትን ነው ይዤ የመጣሁት። አባቶቻችሁ እንግዲህ ነቢያትን ሐዋርያትን ሰቅለዋል። እኛን እውነት የምናገረውን ደግሞ እናንተ ትወግራላችሁ፣ ትሰቅላላችሁ፣ ትገላላችሁ። እንግዲህ ይኸው ነው፣ የአባታችሁ ባህሪ ነው፣ የሰይጣንን ባህሪ ነው የምትከተሉት። እንዴት ነው? በእውቀት አትነጋገሩም። ገጀራ ነው የምታነሱት፣ ጦር መሳሪያ የምታነሱትኝ ለመውገር ነው የምትነሱት እንጂ በእውቀት ወንድሜ ነህ እስቲ በእውቀት እንወያይ እንነጋገር አትሉ። ዝም ወደ ስድብ ነው የምትመጡትና ማሸነፍ የምትፈልጉት በእውቀት ሳይሆን በጥላቻ ነው። በቃ በጥላቻ በማስወገድ ነው ማሸነፍ የምትፈልጉት እንጂ በእውቀት በፍቅር በትህትና ለማሸነፍ እየተዘጋጃችሁ አይደለም። ሁላችን ወንድማማቾች ነን። ሀሳብ መግባቢያ፣ መነጋገሪያ፣ ማሸነፊያ ነው እንጂ እኔ ስጋ የለበስኩት አንተ ስጋ የለበስከው ወንድሜ ነው። ሁላችንም ወንድማማቾች ደነ። ስለዚህ ልዩነታችን በመነጋገር መፍታት ነው። ይሄ አዋቂነት፣ ጀግንነት የሚባለው። አሁን ጀግና ማለት ሰው መግደል ሳይሆን ሰው ማዳን ነው ጀግና ማለት። አያችሁ፣ ሁላችንም አሁን ጦርነት ላይ የገባ ነው በአስተሳሰብ ስለወደድን ነው። በአስተሳሰብ ከፍ ብንል ግን ዝም ብለን ሳንዋጋ እናሸንፋለን። እኔ የዓለም ሕዝብ መሪ ነኝ። መከላከያ ሰራዊት ያስፈልገኛል። ለመከላከያ ሰራዊት ደግሞ እንግዲህ ፋኖም ብልጽግናም ሁላችሁም የኢትዮጵያ ልጆች ናችሁ። የኔ መከላከያ ሰራዊት እንድትሆኑ ደግሞ ጥሪ አቅርቤላችኋለሁ፣ ጋብዣችኋለሁ። የአማራ ፋኖም እንግዲህ ከብትር ሞርተር ደርሰሃል፣ ሚሳኤል እና ድሮን ኒኩለር ለመታጠቅ ወደፊት ገስግስ። ይሄን ነው የምላችሁ እና እንደዛ ነው። እኔ እውነትን ስለተናገር የምትቃወሙ አላችሁ። እውነት ነው። እኔ ኢትዮጵያዊ ነኝ፣ የዓለም ሕዝብ መሪ ነኝ። በዓለም ላይ ስነግስ እናንተ ኢትዮጵያዊ ናችሁ፣ አብራችሁ ትነግሳላችሁ እንጂ እየተቃወማችሁ እኔን ድሃ አድርጋችሁ እናንተ ድሃ መሆን የለባችሁ። እንደዛ ነው። እኔ ባለፈውም ነግሬያችኋለሁ። ከዚህ በኋላ የኢትዮጵያ ጸሎት የሚያደርገው ወደ እግዚአብሔር መንግስት በእኔ በኩል ነው። ሱባኤ እያላችሁ የማህበር ሱባኤ እያያዛችሁ በጎንደር በገዳም በቤተክርስቲያን እያላችሁ ጊዜያችሁን አትፍጁ።
ጸሎታችሁ ሱባኤያችሁ የሚሰማው በእኔ በኩል ነው። ሁሉም ኢትዮጵያዊ የግለሰብ ጸሎት የፍላጎቱን ማድረግ ማምጣት የሚፈልገውን መጸለይ ሱባኤ መግባት ይችላል። ከዚህ በኋላ ግን ለእርስ በርስ ጦርነቱ፣ ለሀገራችን ግጭት፣ ለመከፋፈላችን፣ ለሰላማችን የምታደርጉት ሱባኤ ግን በእኔ በኩል ነው የሚያደርግላችሁ። እግዚአብሔር የሚሰማችሁ በእኔ በኩል ነው። አመሰግናለሁ። የዓለም መዝመሪ ንጉሥ ሳልሳይ ቴዎድሮስ። ሰላም ሁኑ። እንግዲህ ያው እንደዚህ ነን። ሳር ቤት ላይ ሆነን የምንለቅላችሁ ቪዲዮዋን የምንሰራት። ነገ ደግሞ ከአፄ ፋሲለደስ ቤተ መንግስት እንገባ ይሆናል። እናመሰግናለን። ሰላም ሁኑ።